ኢስላም ምን አለ መሰለህ በዲነል ኢስላም ከባባድ ወንጀሎች ከሚባሉት መካከል አንዱ ገባኢር እስቲቃር ነው። ሰውን አሳንሶ መመልከት። ያ ሰው አሳንሶ የተመለከተው ሰው አላህ ጋር ያለውን ልቡ ግንኙነት ምን ያክል እንደሆነ አታውቅም። ባንተ ዱንያ አኺራ በሱ ምላስ ዱንያ አኺራ ሊያምር ይችላል፣ በሱ ምላስ ዱንያ አኺራ ሊጠፋ ይችላል። ነብዩ መሐመድ አለይሂ ሰላቱ ወሰለም ጋር አንድ ሰው በቀኝ በኩል ተቀምጦ ነበር። ልብሱ አደፍ እንደነካው እንደቆሸሸ ጀለብያው ተቀምጦ ነበር። ከሱ ዘር የሆነ ሰው አንድ ሀብታም ሰው ጀለብያው ሽክ እንዳለ እንደጸዳ ይገባል። ነብዩ እዚህ ሰው አጠገብ እንዲቀመጥ አዘዙት። ከዛ ይሄ ሀብታም ሰውዬ ልብሱን ሰብሰብ አደረገ፣ የዚህኛው ሰው ቆሻሻ ስለሆነ ማለት ነው። ነብዩ ምን ነው ሀብቱ ወደሱ እንዳይሄድ ፈራህ ወይስ ድህነቱ ወደ አንተ እንዳይመጣ ፈራህ ወይ አሉ። ይህ ሷሃቢ ደነገጠ። ያ ነብዩላህ ለዚህ ለፈጠርኩት ጀሪማ አላህ ቢምረኝ ካለኝ ሀብት ግማሽ በግማሽ ለዚህ ሰው አካፍላለሁ አለ። ነብዩ ጠየቁት ይሄን ደሃ ሰውዬ ሀል ተተቀበልት ያ ረጁል አሉት። ትቀበላለህ አንተ ሰው አሉት። ገንዘቡን አልቀበልም ያ ነብዩላህ አለ። እሱ እንደዚህ አይነት ስሜት የፈጠረበት እሱ ጋር መጥቶ እንደዚህ አይነት ስሜት የፈጠረበት ገንዘቡ እኔ ጋር መጥቶ እንደሱ አይነት ስሜት ይፈጥርብኛል ብዬ ስለማስብ ገንዘቡን አልቀበልም፣ ወንድሜን ግን አፉ ብየዋለሁ ማለት እና ይሄ ኢስቲቃር ከባድ ነው በአሁኑ ሰዓት። ያው ሰላም አለይኩም